ሰብሊ ፍልቅልቋ ያቺ ሰብል ፍልቅልቋ ችግር ለሷ መቼ ብርቋ ለጋ ሳለች ገና ታናሽ ብላቴና ችግሩም አብሯት አደገ ጥሩ ጓደኛ ሆነና የቤት ኑሮ ችግር ጣጣ ይሄን ሲያልፉት ያየመጣ ያንን ሲያልፉት ደግሞ ሌላ ሕይወት ስትሆና ሜኬላ ደሃናትሽ ላንቺ ጎብጠው ለዕለት ጉርስ ደግሞ ማልደው በዚያ በብርድ በዚያ በቁር መች ልትለይ ሰብሊስ ታዲያ ከግር ለሊት ወጥተው ሲነጋጋ 10 ተፈልጋ የቤት ቀዳዳ ለመሸፈን ነበረ ሁሉ ጊዜ መኳተን ያቺ ሰብል ፍልቅልቋ ችግር ለሷ መቼ ብርቋ ምን ቢከፋት ችግር ውስጧን ቢዋጥጠው ውጫማ ሁሌም ሰላም ነው ሳቅና ደስታ የሞላው ሁሉን ችላ በሆዲዛ ስትቦርቅ ከዚህ እዛ ማን ተረድቶ ማን አውቆላት የውስጧን በብልሃት አዎ ውስጧማ ችግር ነበረው ገና ያልተፈታ ቋጠሮ የረጅም ዓመታት ህልም የረጅም ጊዜ ጅማሮ አንድ ቢሉት የቤት ችግር በሌላ በኩል ትምርቷ ተጋግዘው ሰብሊም ቢያንቋት ግዶንና መለየቷ ብዙ አውጥታ ብዙ አውርዳ መለየቷን ሳትወደው በችግር በጦት ተገዳ ወደ ቤሩት ልትበር ነገር ሁሉ ተሰናዳ ወዳጅ ጓደኛን ሰብስባ ሆ ተባለ በዚያች ዕለት ተቀላቅሎ ሳቅና አምባ ሰብሊ ግን ህልሟ ረጅም ደሳሳ ጎጆዋን ማቅናት ወገን ህዝቧን ደግሞ ማከም ይሄን ውጥን ሰው የመሆን ህልሟን ሰንቃ ተሻግራ ሄደች አድማሱን ሰማይ ሰማያትን ሰንጥቃ ከዚያስ ቢሆን ከሰው ሀገር መች ሆነና እንደምዬ እንደተወለዱባት ምድር እንዲያው ትንሽ ችግሩ መልክ ቢዝ ሕይወት ቢቀየር ተብሎ ይኖራል እንጂ መቼም ውስጥም በተስፋ ተታሎ እንኳን ሆኖ የሰው ቀለም ንግግሩ ሁሉ ባዳ ቤት ቀየውን መልመድ ይከብዳል ወጥቶ ለማያውቅ እንግዳ ከወለል እስከ ጣሪያ ለዓመታት ፈግፍጋ ሕይወት ለሰብሊ ትግል ነው መች ሆነላት አልጋ ባልጋ ያቺ ሰብል ፍልቅልቋ ችግር ለሷ መቼ ብርቋ ዓላማዋ በሰው ሀገር አይደለምና ለመኖር በያዘቻት ነገር ልትሰራ ወገን ህዝቧን ልትረዳ እሷም ደግሞ ተመራ ይሄ ነበረኮ ሐሳቧ የዓመታት ውጥኗ የተሰነቀው በልቧ እናም ሰዓቱ ደርሶ ሆነላትና ተሳክቶ ያ ተስፋዋ ዛሬ ሞልቶ ደረሰና ተነሻላት ወደ ሀገር ቤት ጎተጎታት ሰብሊም ደግሞ ተነሳች የሰራችበትን ቆጣጥራ ለተነሳችበት ዓላማ በቂ መሆኑ እንደማምራ በከፊሉ ብላሰበች ወንድም ቤቷን ለመደጎም በቀረው ደግሞ ተምራ ነርስ ለመሆን በማለም ደግሞስ ቢሆን ችግር እንጂ ወጥኖ ያበረራት ወገን ቀያዋን መች ጠልታ ናፍቆት ፍቅሩስ መች አስችሏት እናም በሄደችበት በሰላም በሸኛት አየር ሰብል ተነሳች ተብሎ ለቤት ለመንደር ሲነገር አልቀረም መጓጓቱ ዘመድ ወጥቶ ከየቤቱ አፍሪካን አንድ መንደር ያደረገ ልጆቿን በቅርብ ያገናኘ ስሙ ዝናው ከዚህ አልፎ በአውሮፓ ምድር የናኘ ያ ግዙፉ ትልቁ አየር በባህር ላይ ወደቀ ብሎ ለማለት ቢቸግር እውነታው ግን እሱ ነው የተከሰተው ነገር አይ ሰብል ፍልቅልቋ ችግር ለሷ መቼ ብርቋ ሲንከራተት ለኖረ በዓመታት ችግር ላመሰው እረፍት ሳያገኝ ጎኑ እፎይ ሳይል እንደሰው ምን አለ ትንሽ ጊዜ ትንሽ ቀንስ ቢኖረው ያቀዳትን ያሰባትን እሷን እንኳን ቢያስጨርሰው አካሄዳችን ቢለያይ መንገዳችን ቢሰፋም እሱማ ሞት ትእዛዝ ነው የተሰጠ ለሁሉም ሙግቴ ለምን ሞት መጣ እንዳይመስላችሁ ነገሩ ከነሰቆቃው መሄዱ በልቶኝ እንጂ ችግሩ ከነህልሙ መስጠሙ እሱ እንጂ ሆኖብኝ ሚስጥሩ ያቺ ሰብል ፍልቅልቋ ችግር ለሷ መቼ ብርቋ እኮ ማን ይሆን ሰብሊ ይህን ከቶ የመከረሽ እንዲጨክኖ መቅረት ከቤት ከሀገር ርቀሽ አካል ገላሽም ተገኝቶ ምን አለ ከላይ ቢንሳፈፍ በቁም ያልደላው ጎንሽ በረፍቱ እንኳን ትንሽ እንዲያርፍ ወደ ቀየው ቢመጣ ወደ ሀገሩ ቢመለስ ወዳጅ ዘመድም ቆርጦለት የውስጥ ሲቃው ቢታገስ አካልሽ በሚያርፍበት በሐውልትሽ ጫፍ አናት ላይ ነርስ ሰብለ ተብሎ በደማቅ ቀለም እንድናይ የኔም ሐሳብ ፍላጎት ነው ሁሉ እንዲሆን አምላክ ይርዳን ነው የምለው እሁድ ጥር 16 2002 ዓ.ም